በገናን መቃኘት ከብዷችኋል? እርግጠኛ ነኝ ይህን ቪዲዮ ካያችሁ በኋላ በገናችሁን መቃኘት ትችላላችሁ። ዛሬ በገናችሁን የምትቃኙባቸውን አራት በጣም ቀላል የሆኑ ዘዴዎችን አሳያችኋለሁ። መጨረሻ ላይ የማሳያችሁ ሁለቱ ቴክኒኮች እጅግ በጣም ጠቃሚ ስለሆኑ ቪዲዮ እስከ መጨረሻው እንድትመለከቱት ጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ በመግቢያ ላይ እንደተመለከታችሁት ዛሬ በገናን ለመቃኘት የምንጠቀማቸውን አራት መንገዶች ወይም አራት ቴክኒኮችን እንግዲህ ሰፋ ባለ መልኩ ለማየት እንሞክራለን። አብዛኛው ሰው በገና እንዴት ነው መንቃኘው፣ በገናን እንዴት እንቃኝ የሚሉ ብዙ ጥያቄዎች ይጠየቃሉና ለነዛም ምላሽ ይሆን ዘንድ እንዲሁም ደግሞ ማንኛውም ሰው በቤቱ ሆኖ በገናን ለመቃኘት መጠቀም ያለበትን ቴክኒኮች ለማየት እንሞክራለን ማለት ነው። ስለዚህ እንግዲህ አራት መንገዶችን ነው የምናየው። የመጀመሪያው ቴክኒክ እንግዲህ ያው የሚደገፍ ወይም የሚመከር ባይሆንም ያው ቲዩነር ይባላል። መጀመሪያ የምናየው በዚህ በቲዩነር እንዴት መቃኘት እንችላለን የሚለውን ነው። ሁለተኛ ላይ ደግሞ የምናየው መምህር አብርሃም ያዘጋጀው አፕሊኬሽን አለ የበገና ቅኝት የሚል፣ እሱን በመጠቀም እንዴት እንቃኛለን የሚለውን ነው የምናየው። ሶስተኛና አራተኛ ላይ ያሉት በመግቢያውም እንደነገርኳችሁ እኔ ሪኮማንድ ማረጋቸው ወይም መጠቁማቸው ወይም መደግፋቸው አይነት ቴክኒኮች ናቸው። እኔም ለመልመድ ለማመድባቸው የነበሩ ኤክሰርሳይሶች ናቸው። ስለዚህ እነሱንም የምናይ ይሆናል ወደ መጨረሻ። እንግዲህ ቪዲዮውን እስከ መጨረሻው እንድትከታተሉ ጋብዛለሁ። የመጀመሪያው የሚሆነው እንግዲህ ይህን የምታዩትን ቲዩነር አፕሊኬሽን በመጠቀም በገናው እንዴት እንደምንቃኝ እናያለን። ምናልባት አፕሊኬሽኑን ፕሌይ ስቶር ላይ ማግኘት ትችላላችሁ። ካልሆነ ደግሞ የቴሌግራም አድራሻዬን ዲስክሪፕሽን ላይ አስቀምጣለሁ። ቴሌግራም ላይ በመግባት አፕሊኬሽኑን ማግኘት ትችላላችሁ። ሁለቱንም አፕሊኬሽኖች እዛ ላይ አስቀምጫለሁ። ከዛ ላይ ማግኘት ትችላላችሁ ማለት ነው። ስለዚህ ለምሳሌ ትዝታ ቅኝት ወይም ዋኒን ዋና ቅኝትን እንቃኝ እንዴት እንቃኘው በቲዩነር ብለን ብናስብ፣ ለምሳሌ መነሻችን ዲ አርገን ብናስብ ፎርሙላው የሚሆነው እንግዲህ አንድ ሙሉ ድምጽ፣ አንድ ሙሉ ድምጽ፣ አንድ ከግማሽ፣ አንድ ሙሉ ድምጽና አንድ ከግማሽ ነው የሚሆነው። ያንን ፎርሙላ ደግሞ አስገብተን ስንሰራ በዲ መነሻነት ቢሆን ለምሳሌ ዲ ኢ ኤፍ ሻርፕ ኤ ቢ ተመልሶ ዲ ላይ ያርፋል ማለት ነው። ስለዚህ በእነዚህ ድምጾች መሰረት የመጀመሪያው መነሻችን ዲ ነው። ስለዚህ ዲ እስኪመጣ አንደኛ ድምጽን እንነካለን ማለት ነው። ስለዚህ ዲን አገኘን ማለት ነው። የፈለግን እዚህ ላይ ቲዩነሩ ላይ ዲ ነው ምንድነው የሚለውን ያሳየናል። ዲን እናገኛለን። ከዛ ሁለተኛው ደግሞ መሆን ያለበት በፎርሙላው ስንሄድ ኢ ነው ዲ ብሎ እስከመጣልን ድረስ ኢ በማጥበቅና በማላላት እናስተካክላታለን ማለት ነው። ከዛ ሶስተኛው ደግሞ የሚሆነው ኤፍ ሻርፕ ይሆናል ማለት ነው። ሶስተኛው ድምጽ ስለዚህ የመጀመሪያውን ድምጽ ዲ ላይ ያረግን፣ ሁለተኛውን ድምጽ ደግሞ እየፈለግን ኢ እስኪመጣልን ድረስ ኢን እናደርጋለን። ከዛ ሶስተኛውን ድምጽ ምን እናደርጋለን? ኤፍ ሻርፕ። ከዛ አራተኛው ድምጽ ምን ይሆናል? ኤ ይሆናል ማለት ነው። ኤ እስክትመጣልን ድረስ እናስተካክላለን ማለት ነው። ከዛ የመጨረሻው ድምጽ የሚሆነው ቢ ይሆናል ማለት ነው። ስለዚህ ቢ እስኪመጣልን እንጠብቃለን። የመጀመሪያው መንገድ የሚሆነው እንግዲህ ይህ ነው። ቲዩነርን በመጠቀም ቲዩነሩ ላይ እነዛን ድምጾች እያየን እየቃኘን እናስተካክላለን ማለት ነው። ሁለተኛው መንገድ የሚሆነው ደግሞ የበገና አፕሊኬሽን ነው። ስለዚህ እሱንም ትንሽ ለማስተካከል ልሞክርና ትንሽ ፈረስ ስላርገውና ለማሳየት እንዲረዳ ስለዚህ በገና ቅኝት የሚል አፕሊኬሽን አለ። ይሄንንም
ቴሌግራም ላይ አስቀምጣለሁ ከዛ ተወስዳላችሁ ከዛ የበገና ቅኝቶችና መማሪያ መዝሙሮች የሚል ይመጣል ከዛ ቅኝቶች የሚለው ውስጥ እንገባለን ከዛ ዋኔን ወይም ትዝታ ቅኝት የሚለውን እንነካለን ከዛ እሱን ከነካም በኋላ መነሻችን ዲ ቢሆን ለሁለቱም ዲን እንጠቀም ያው ለማስረዳት እንዲቀል ዲ ቢሆን መነሻችን ከዛ ኢ ከዛ ኤፍ ሻርፕ ከዛ ኤ ከዛ ቢ ይመጣል ማለት ነው የቀድሙ ራሱ ነው የሚነግረን ቲዩነሩ ማለት ነው እያየን ይሄ ሲ ነው ዲ ነው የሚለውን እሱ ቲዩነሩ ነው የሚነግረን እዚህ ሁለተኛው መንገድ ላይ ስንመጣ ግን እሱ ሳይሆን የሚነግረን ራሳችንን ምናመሳስለው አሁን እቺ ላ ላ ምትል ድምጽ አለች አንደኛ ድምጻችንን ወደ እሷ እናመጣለን ማለት ነው ከዛ ሁለተኛው ድምጽ ኢ ነው ይሄንን እንሰማለን ከሱ ጋር ያጠበቅን ይያላል ተመሳስሏል ሶስተኛው ድምጽ ኤፍ ሻርፕ ነው እንሰማውና ይሄንን ላ ላ ልክ እንደዚህ ሶስተኛውንም ድምጽ እናመሳሰላለን አራተኛው ድምጽ ኤ ነው የመጨረሻው አምስተኛ ድምጽን እንመቀረም ማለት ነው ስለዚህ አንደኛ ድምጽ ትንሽ ይቀራታል ስለዚህ በዚህ መልኩ እኔ ይሄኛውን እደግፋለሁ ከቲዩነር ይሄ ይሻላል ሁለተኛው መንገድ ይሄ ይሻላል በዚህ መልኩ በማመሳሰል በዚህኛው መንገድ ሁለተኛ መንቃኝበት መንገድ ነው የሚሆነው የፈለግነውን ድምጽ መርጠን ያመሳሰልን እየሰማን ምን ይላል የሚለውን ያመሳሰልን ምንልበት ነው የሚሆነው ሶስተኛው መንገድ ይሄኛው ምናልባት አሁን ሁለቱን መንገዶች በትዝታ ቅኝት ነው ያየናቸው ሁለቱን መንገዶች አሁን የማሳያችሁ መንገድ ደግሞ አብዛኛው ጊዜ የበገና ትምህርት ላይ ብዙ ጊዜ ከሰላምታ ቅኝት ነው የሚጀመረውና ከሰላምታ ቅኝት ስለሚጀመር ሰላምታ ቅኝት ላይ ደግሞ እንደዚሁ ሁለቱን ቴክኒኮች ሰላምታ ቅኝት ላይ ላርገውና እዛ ላይ አሳያችኋለሁ እሺ ሶስተኛው መንገድ የሚሆነው ደግሞ ምን አይነት ቴክኒክ በመጠቀም ነው መዝሙርን በመጠቀም መቃኘት ማለት ነው ከየትኛውም ቅኝት ላይ ሊሆን ይችላል አንድ መዝሙር እንመርጥና ያንን መዝሙር ይዘን በዛ መዝሙር መሰረት በገናውን መቃኘት ማለት ነው ይሄኛው ደግሞ በገና ቅኝት ብዬ ካሳዩአችሁ አፕሊኬሽን ደግሞ ትንሽ ሞር ጨመር ወደ ማለት ይሄዳል ከቲዩነር መጀመሪያው የበገና አፑን መክራለሁ ከበገና አፑ ደግሞ ያሁኑን ቴክኒክ በመዝሙር ለምሳሌ አሁን ሁሉም ሰው የሚያውቀው አባታችን በሰማያት ላይ የሚለውን ይሄናው ሁሉም ሰው ስለሚያውቀው ብዙሃኑ በዛ እናርገው ብዬ ነው ይሄ ማለት የትኛውም መዝሙር ላይ ለዚህ ያሳዩአችሁ ለየትኛውም ቅኝት ያገለግላል ከዚህ ለምሳሌ አባታችን መረው ከትዝታ የሆነ መዝሙር ከባቲ የሆነ መዝሙር ካምባሰል የሆነ መዝሙር በደንብ የተዋሃደኝን መዝሙር ይዤ
በዛ መዝሙር መቃኘት ይችላሉ አሁን አብዛኛውን ጊዜ የተለመደው በምንድነው አባታችን መዝሙር ይታወቃል አይደለ ስንጀምር ከአምስተኛ ድምጽ ወደ አንደኛ ድምጽ ወይም ከአራት ወደ ሁለት አይደለም እንሄደው ስለዚህ መነሻዋን አራተኛ ድምጽን የፈለግነው ሜጀር ላይ ልናደርገው እንችላለን ማለት ነው ስለዚህ አሁን በሄድንበት አከሄድ አምስተኛዋ ድምጽ ቢ ነች ስለዚህ እቺ ድምጽ ማለት ነው ከዚህ አሁን ለምሳሌ አባ አሁን የወረደ ቢሆን እቺ ቶንና ለምሳሌ ሌሎቹን ወረድ አድርጌ ላሳያችሁ በምን አይነት ወይ ሊቃኝ እንደሚችል አሁን ፈርሷል ስለዚህ ላ ሚል ነው ያለው አባታችን ነው የሚለው ስለዚህ ሚል ላይ ነው ያለው እቺን አባ ከዛ በኋላ እቺኛዋን ደግሞ አባታችን አይደለ አባታችን ከዛ በኋላ ሶስቱ ድምጾች ደግሞ ላ የሚለው ፈርሷል ስለዚህ ይሄኛውን በመናስተካክለዋለን ላ በሚለው ለምሳሌ ስለዚህ ሁለተኛ ድምጽ ሶስተኛ ድምጽ ሁለተኛ ድምጽ ወይም ደግሞ 3 ቁጥር 1 ቁጥር 3 ቁጥርን ለብቻው በማለት በማረግ ከፋፍለን ማምጣት እንችላለን ማለት ነው ስለዚህ አባታችን በሰማያት ላይ ያለ በማድረግ ሶስተኛው መንገድ መቃኘት ይቻላል ማለት ነው አይ በመዝሙሩ ይከብደኛል ምንል ከሆነ ደግሞ 4 2 ወይም አምስተኛ ድምጽ አንደኛ ድምጽ የተለመደ ድምጽ ስለሆነ መጀመሪያ የምትለዋን ድምጽ ፈልጎ ቃኝቶ ማስተካከል ከዛ በመቀጠል ደግሞ ሆዴ ተብሎ በየተደጋጋሚ ትምህርት ቤቶች ላይ ድምጽ ለማስለየት ይጠቀሙበታልና ስለዚህ 4 እና 2ን 4 እና 5ን ወይም አምስተኛ ድምጽና አንደኛ ድምጽን አምስተኛ ድምጽንና አራተኛ ድምጽን አርገን ለብቻው እንዲየከፋፈልን ማየት እንችላለን ማለት ነው አራተኛውና የመጨረሻው መንገድ የሚሆነው ደግሞ ቀጥታ ድምጾቹን እየሰሙ አንድ መነሻ ድምጽ ይዞ በዛ መነሻ ድምጽ ሁሉንም ቅኝቶች መቃኘት መቻል ማለት ነው በዋናነት ነው የምደግፈው ያው ሰዎችም በዚህ መልኩ ቢቃኙ ብዬ የማስበው መንገድ ነው ለምሳሌ መነሻችን ይሄ ቢሆን ላ ከዚህ ሰላምታም በለው አንቾዬም በለው ባቲም አምባሰልም ሁሉንም ላ ከሚለው አሁን ለምሳሌ ላ ከዚህ መነሻነታውን ለምሳሌ ትዝታውን ኦር ሰላምታውን እንቃኝ ቢባል ላ ብሎ ቀጣይ ያለው ድምጽ ምንድነው ነው ድምጹን ቀጥታ ይዞ ላ ሚለውን ላ አሁን ከዚህ ቀጣዩ ድምጽ እንዴት ሊሆን ይችላል ነው ላ ይሄ አይደለም ስለዚህ ላ ሚለውን ድምጽ እንፈልጋለን ማለት ነው አሁንኛ ወደ ትዝታ ነው የሚሄደው ግማሽ ድምጽ ጨመር ማድረግ አለብን ማለት ነው ነው የሚሆነው አራተኛው ድምጽ ማለት ነው ስለዚህ እቺንም እናስተካክላለን ማለት ነው ስለዚህ ላ ትንሽ ቀራታት ስለዚህ ላ
ባየናቸው አራት ቴክኒኮች መጀመሪያ በቲዩነሩ ከዛ በሱ ደግሞ የሆነ ያል ከመጣላችሁ በኋላ በገና ቅኝት ወደሚለው በመሄድ ከዛ በኋላ ደግሞ በሱም ከመጣላችሁ በኋላ የመዝሙር በራሳችሁ አንድ መዝሙር መርጣችሁ አምስቶቹን ድምጾች በዛው የማስተካከል አራተኛ መንገድ ደግሞ ቀጥታ አንድ መነሻ ድምጽ ይዞ በዛ መንገድ ቀጥታ በገናውን ቃኝቶ ማስተካከል ወደሚለው መምጣት ይኖርብናል ማለት ነው። ስለዚህ እንግዲህ አጠር ለማድረግና ሁሉንም መንገዶች ለማሳየት ያህል ነው። አንዳንድ ቦታዎች ላይ ደግሞ የኪቦርድ ወይም የፒያኖ አንድ ኪ በመያዝ ከሱ ኪ ጋር እያመሳሰሉ ትዝታም ይሁን ባቲም ይሁን አምባሰልም ይሁን አንቾዬ እያመሳሰሉ እያንዳንዱን ኪ ከበገናው አውታር ጋር እቺ መነሻ ቢያደርግ ለምሳሌ ልክ ይሄ የበገና ቅኝት ላይ እየነካን እያመሳሰልን እንዳልነው ልክ እዛም ላይ የዚህ ኪቦርዱ ላይ ፒያኖ ላይ የተፈለገ የሁለተኛውን ድምጽ እየተደረገ ሁሉንም ነገር ወይም ሁሉንም ድምጽ በዛው የሚስተካከልበት ወይ አለ። ግን በዋናነት እነዚህን ይዘን በእነዚህ መጠቀምና መገልገል ይቻላል ማለት ነው። ምናልባት ሳብራራ የፈጠንኩበት ካለ ወይም ደግሞ ያልገባችሁ ካለ ካልሆነ ደግሞ ለእያንዳንዱ አንዳንድ ቪዲዮ ሰፋ ባለ መልኩ በቲዩነሩም ሊሆን ይችላል በበገና ቅኝቱ በመዝሙሩም ካልሆነ ደግሞ በመነሻ ድምጽ በመያዝ ሁሉንም ቅኝቶች እንድሰራላችሁ የምትፈልጉ ከሆነ እንግዲህ ኮሜንት ላይ አስቀምጡልኝና ሁሉንም ቅኝቶች እያንዳንዱን ቅኝት በአራቱም ቴክኒኮች ወይም በአራቱም ወዮች እንዴት መቃኘት ይቻላል የሚለው አሁን ኖርማል የቲዩነሩ ላይ በብዛት 12 ክሮማቲክ ስኬል የምንላቸው ድምጾች ናቸው ያሉት። እያንዳንዱ መነሻነት ፎርሙላ አለውና ለእያንዳንዱ ፎርሙላ ማውጣት ምናልባት ወይ ሌላ ቪዲዮ ካላዘጋጀው ጊዜ የሚፈጅ ነገር ነው። ምናልባት ፎርሙላውን የእያንዳንዱ ትዝታም የባቲም አምባሰልም ያንቾዬ ሜጀር ማይነሩም እንዳለ ሆኖ ከ12ቱ መነሻነት ያሉትን ፎርሙላ ከክሮማቲክ ወደ ዲያቶኒክ ከዲያቶኒክ ወደ ፔንታቶኒክ አውጥተን ከፔንታቶኒኩ ላይ ደግሞ ሁሉንም ቅኝቶች ከ12ቱ መነሻነት ሻርፕ ወይም ፍላት ተመሳሳይ ቢሆኑ አንዱን መርጠን 12ቱን ድምጾች መነሻ አድርገን ፎርሙላውን እያወጣን ከ12ቱም ድምጽ መነሻነት ቅኝቶቹን መስራት ይቻላል ማለት ነው። ከየሁሉም አሁን ባሳያችሁ ቴክኒክ ፕራክቲስ ማድረግ ትችላላችሁ። ሞር የሚመከረው ሶስተኛው መንገድ ወይ አራተኛው መንገድ ነው። ግን ካልሆነ ደግሞ ጀማሪ ለሆነ ወይም ምንም ሂንቱ ለሌለው በቲዩነር መቃኘት ይቻላል። ቲዩነሩ ላይ ግን እነዚህ መሰረታዊ የሆኑ 12ቱን ድምጾች ላይ ያለው አረዳድ መኖር መቻል አለበት ወይም ደግሞ ፎርሙላውን ማውጣት ወይም ደግሞ ፎርሙላውን ማግኘት አለበት በቲዩነሩ ለመቃኘት። በገና አፕ በሚለው ደግሞ የነካን ድምጹን እየሰማን ሞር እሱ ደግሞ ጆሮአችን እየለመደ እንዲመጣ ያደርጋል። ሶስተኛው መንገድ ደግሞ ሌሎች መዝሙራትን ምን ቅኝት ላይ ያሉ የሚለውን ለመረዳትም በደንብ ያግዛል። የሆነ መዝሙር ሰሌክት አድርጎ በዛ መዝሙር የመቃኘት አይነት ቴክኒክ የመጨረሻውና አራተኛው የተለመደ ነው። አንድ መነሻ ይዘን በዛ መነሻ በድምጽ በማለት በደንብ ፕራክቲስ ማድረግና መቃኘት ይፈልጋል። ምክንያቱም ልክ እንደ መዝሙር ዜማውን መያዝ አለብን ለመቃኘት። መዝሙርን ዜማውን ሰምተን አይደል ቁጥር ለማውጣት ኦር መዝሙሩ ለመደርደር የምንጠቀመው ልክ እንደዛውላ የቅኝቶቹንም አሁን ለምሳሌ ላ ላ ቢሆነው እንደዚህ እዚህ ላይ እንዴት አንቾዬ ሊሆን ይችላል ላ 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 ልክ እንደዚህ ያረግን በአፍ ልክ እንደ መዝሙር ዜማዎቹን ከለየን በኋላ ወደዚህ ማምጣቱና መፈለጉ ይመጣል ማለት ነው። ለዚህ ነው ምናልባት ከዚህ በፊት የሰራሁት ቪዲዮ አለ የጣት ኤክሰርሳይሶች የተዋበ ድርደራ እንዲኖረን የሚረዱ ቴክኒኮች እነሱን ተለማመዱ አብራችሁ ቮካል ኤክሰርሳይዝ ወይም ድምጹን ተለማመዱ ድምጹ እየተዋሃደ ይመጣል። ምናልባት ቪዲዮን ያላያችሁት ካላችሁ ሊንኩን ዲስክሪፕሽን ላይ አስቀምጣለሁ። እሱም ራሱን የቻለ ማስተማሪያ ቪዲዮ ስለሆነ እሱንም እንድታዩት ጠይቃለሁ። ከዛ ጋር ተያይዞ እንግዲህ ያልገባችሁ ነገር ካለ እንዲሁ ኮሜንት ላይ እንድትጽፉልኝ ወይም ደግሞ የከበዷችሁ ነገሮች ካሉ በበገናው ዙሪያ በዚህ ርዕሰ ጉዳይ ላይ ቪዲዮ ቢዘጋጅ ብላችሁ ኮሜንትም ላይ ብትጽፉልኝ በእነዛ ርዕሶች ወይ ተመሳሳይ የሆኑትን ጥያቄዎች አንድ ላይ ሰብሰብ በማድረግም ሊሆን ይችላል። እንዲሁም ደግሞ አንድ ቪዲዮ ብቻውን ሰፋ ያለ ርዕሰ ጉዳይ የሆነ ከሆነ ቪዲዮ የምሰራበት ይሆናል ማለት ነው። እንግዲህ ይሄን ቪዲዮ ትማሩበታላችሁ ብዬ አስባለሁ። ይጠቅማል ብላችሁ ካሰባችሁ እንግዲህ ሼር አድርጉት። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ።
ከዚሁ ጋር ተያይዞ ደግሞ እንግዲህ ረቡ ቲክቶክ ላይ ላይቭ ገባለሁና በጣም ብዙ ታላላቅ መምህራን የሚገኙበትና በተለያዩ ርዕሰ ጉዳዮች ላይ ደግሞ በደንብ የምንማማርበት የምንወያይበት ነው የሚሆነውና ረቡ ምሽት ከ3 ሰዓት ጀምሮ እንግዲህ ላይቭ ላይ በመምጣት መምህራንም ካላችሁ ልምዳችሁን ታካፍላላችሁ ታጋራላችሁ ተማሪዎችም እንዲሁ ከስር ትማራላችሁ እንዲሁም ዝማሬም መዘመር የምትፈልጉ በዝማሬም ማገልገል ይቻላል እንግዲህ ረቡ እንድትገኙ ነው ለዛሬ ያዘጋጀውላችሁ ቪዲዮ እንግዲህ ይሄንን ይመስላል በሌላ አዲስ ቪዲዮ እስከምንገናኝ ቸር ቆዩ